አይደግ ማናገኝ የሚሉት ማናገኝ በኔ ላይ ደረሰ ማናገኝ እንደፈራሁት ማናገኝ የጠየም አይናማ ማናገኝ ያንበለና ድሮጋ ማናገኝ አስከትለው ሄደች ማናገኝ ልቤን አጃብ ያርጋ ገዳይ ልጅ እየሩን እግሬ ለመደች እየሩን ለምን አሰባይ ነው ገላምጣይ ነጎደች ያዝልኝ መላለው ልብ በላህየው መላለው ልብ በላህየው ውልመያዣው ጠፍቶ ልብ በላህየው ብትሆንም ለየቅለ ልብ በላህየው መገፋት ተሰምቶ ልብ በላህየው ልብ ቢመሳቀል ልብ በላህየው እርሳትና ተዋትን ራስህም ምሰል እርሳትና ተዋት ራስህም መላለው ልብ በለህ መላለው ልብ በለህ ልብ በለህ ከወንዞ ወዲያ ማዶ ልብ በለህ ከጋራው ባሻገር ልብ በለህ አፍቅረን ባናውቅም ልብ በለህ ብዙ አይተናል ፍቅር ልብ በለህ ገና ያንተ ሆኖን በቁማ ያስተኛን በሐሳብ ባታለን መንገደኛ እንዲያ በል መንገደኛ እውነት ነው እናንተ እውነታችሁን ነው እስከ ዛሬ ድረስ እታይናማ ለተሞኘሁት እታይናማ ሞታ ለመፍረዷ እታይናማ ናመሰግንኳት ግን እንዲያው ሁሉም ሴቶች አንድ አይነት አለመሆናቸው ጥሩ ነው እንዴት ነው አስካለና ትርንጉ ሰማይና ምድር ናቸው እምብርት እስኪገለበጥ አብልታና አታማ በአታሞ ግሳት ይገርመኝ ነበር ግን እንዴ ይቀርብ ውሻ በላበት ይጮሃል ተብሎ እንዳይተረተበት አቃለው እንዳሻ ሆኖ ወደደኝ እንጂ ፈለገው ያውራን ይዘን እንዳሰኘው እሺ በለኝ እንጂ እንግዳን ሰሞን ነው በኔ መንቺ ፍቅርም ጉድ ተባለ እንጂ አስካለኝ ጉድ ተባለ ገና ድል በባለ ሰርግ ስንጽጋባ ይሄ እንደ ጉድ ያለ ሁሉ ምን አለ ማለታችሁ አይቀርም ይሄማኮ ሸጋኔ ታዲያ አስካለኝ እንደ ህልም ተወሳስቦ ፍቺ ያስፈልገው ራእይ እውነቴን እኮ ነው አንዱ ወደፊትሽን እኮ ሁሉ ነው ግልጥ አድርጎ ያሳየሽ እንጂ እናትዬ ወይስ ይቺ ነገር የጎንዮሽ ወሬ ነች የምን የጎንዮሽ ወሬ አይ እንግዲህ ቀደም ያስቆምኩሽ ነገር ስላለ እሱን ያስጀመርሽ መሰለኝ ይሆንስ ያልኩኝ ዘውትር ማለላለሁ ተሰሞኑ ደግሞ አበራሱ ልጄ ይደርሳልኛለች ወግ ማረክ ታሳየኛለሽ ማለት ነው ስለዚህ ሆነ መላዘይት የማደጎ ሚስጥር ጉልሮይ በለው ሳተውኛል ላሌላ ላይ ድሩሽ ጉልሮይ ቃል ገብተውልኛል ጉልሮይ ምንሽ በለኝ እስቲ ምን አስካለኝ ጠላትሽ ተማርችብኛለሽ ራሴ ነው እኮ የማልኩት ቢሆንስ አንቺ ማለት እኔ ማለት አንቺ አይደለም እንዴ ደግሞ ደስታሽን እንጂ ክፉሽን መስማትም ማየትም አልፈልግም ለማንኛውም እንግዲህ ያታችን መንፈቅ ይጣና ቤተሰቦችሽ ሽማግሌ እንዲልኩ አደርጋለሁ እንግዲህ መንፈቃቸውን 3 ወር በኋላ ምንም አይደል ግድ የለም ቢደቅም ቅርብ ነው እና ልብሽ ሞላልሽ በደም ብሎ የሞ ምን አለሽ በለኝ ምን ነው ደግሞ
ታመርቻለሽ። በደንብ ነው የምታመርችው። እንኳን ለኛ ለቀይ እንተርፋለን። እሺ የታባክ እጄ እስኪዝል ነረትኩት። ጎበዝ ነህ ግን እንደው ጠንቀቅ እያልክ እንዴት ከቤተ መቅደስ ገብተህ ከበሮ የሰጡ እንደሆነ ከዝማሜዋ ፈንግጠህ ወደ ሪኩም ዘመራ ቀይረው ካህናቱን ሁሉ ከነመቆማቸው እስክስ እንዳታስብላችሁ። ኧረ በስመ አብ በል አንተ እንዴ ይባልም ወይ ይኸው አንድ ጊዜ ሀዘሩን ደስቶ እንዲሁ ማርያምን የምልህ ሀዘሩን ሙልጭ ብሎ የሚጠፋው እዚያ ግንጃን ሰው ሚካኤል ጸበል ቢገባ ነበር። አሸሸመን ነው አንደ መጣልጂ አንደ መጣልጂ አመመሰው ወጥ አሞታለጂ ባይንግዲህ ቻው ቻው ጉዞ ጀመርያለሁ ባይንግዲህ ቻው ቻው ጉዞ ጀመርያለሁ ፍቅር ሰው መግደል እሞክራለሁ ፍቅር ሰው መግደል እስቲ እሞክራለሁ። ጎሽ ተማክሮ የፈሱፈስ አይገማም አይደለም የሚባለው። ጥሩ አድርገሃል። እውነት ነው። አዎ ምን ነው ሽብሩ ባልጠፋ ምሳሌ አሁን በየት መሰላለህ? ምን ችግር አለ ነው ልትፈሳ አስበህ ማወጅ ነው እንድንጠነቀቅ። ማ እኔ ነው የሚፈሳው? እንደውም አንተ ነው የምታጠራጥረው። ይሄን አሹቅ እየቃምክ አሹቃ ይሄ ሁሉ እንደሚፈጠር ጌታችሁ ታውቁት ነው። ምን እንዳይ ታውቃላችሁ? ካልነገርከን እኛ በምን እናውቃለን? ብዙዎቻችን ከማይጠቅመና ከማያስፈልገን ላይ ነው ጊዜያችንን እንደምናባክነው ነበር። አክሎ ስለፈለጋችሁ አልፈልግኝ ስለወደድካችሁ አልተወድ ስለማትችል ልብን ሰፋ ደንደን አድርጎ ነው ነበር። አረ ገረ ጌታቸው ነው እንደዚህ ልባም የሆነው። ወትሮስ ቢሆን ለቁም ነገር ማን ብሎት? ጌታቸው ባንቲርጉ። አዎ ጌታቸው ባንቲርጉ። ተውማ እየተዋወቅን አስካሌዛ ገራችሁ እንጂ የለየለት ሽንፍላቁ አይደለም እንዴ? ምን ነው የራታይኔ ራስን ነው ያው ከይ በኋላ ብትደግም ትጣላኝ ነታይናማ ከላጋ ያላገኝ ነታይናማ ሰው ያውቀኝ ነታይናማ አንቺ እንደጀመርሽ ነታይናማ ናንቺ ጨረሽኝ ከሞታን ማስማዶ እርስ ከመቃብር እንደ ተዋሃዱ ማሸለፍ በክብር የነው እንጂ መውደድ የነው እንጂ ፍቅር የነው እንጂ መውደድ የነው እንጂ ፍቅር እኮ ሳተርና ሳገኝ ደሞ ፊቴ ስትደቀን ሳገኝ ደሞ ሁሉን ረሳና ሳገኝ ደሞ ይዋባሌን የቀን ሳገኝ ደሞ ሳገኝ ደሞ ሳገኝ ደሞ ሳገኝ ደሞ ሳገኝ ደሞ እሺ ስታገኝ ለዚህ ታለም አጠገቤ ሳትርቅ አመታቶች ቢያልፉላለሁ። እንግዲህ የመጨረሻ ጨዋታችን አይደለም በንጉስ እንጫወት ስማሚያለሽ? ለጥቂ እንጂ የኔ ተራ ቢሆንም አንቺ ጀመር
ኧረ ተይ ለኔስ ነው አዋልኩ እንዴ ራስንም እንዲሁ መጠላጠል ትወዳለህ አዎ ቆይ አሁን መጣልሽ የለ እንዴ አገኘሁሽ ንጉስሽን ወሰድኩብሽ እንግዲህ ተሸነፍሽ አይደለም ንጉስሽ ከሄደ ተሸናፊ ደግሞ ሁሌ ታዛዥ ነው ንጉሴ ምን ችግር አለው ጌታቸው አንተ ጌታቸው አቤት ምን ሆናችሁ ነው ኧረ ምንም አልሆንም ምን ሆነን ምን አደረግን ምን ሆናችሁ ነው ፎጣ የተከናነባችሁ ፎጣው ፀሐይ ለመከ ማለቴ ፀሐይ ከልለን ገበጣ እየተጫወትን ነበር ገበጣ ረንጉ ምን ነው ምን ሆንሽ ሰው በገዛ አገሩ ባይተዋር ከሆነ ሰው በገዛ አገሩ ባይተዋር ከሆነ መልካም ጉርብትና ቀረ ተበተነ እምትልና እኔ ለካ ወድ አይደለም እንግላታ አምላክ ሌት ነበር በለተረቡ ሁሉ ሰራዊተ ሰማያት ይብሉ በጽሕት አንተ ሰማይ ዳግሜ ደበምድር ሆተ ምስራቅ ማርያም ድንግል ኮከበ ንጽባህ ሸዋዬ ንጹህ አንተ ሸዋዬ ነጸረ አበም ሰማይ ሸዋዬ አብይ እንዲያው ጌታቸው ሲያገባ ታኒያና ተመኳልንት ማንን አንደኛ ሚዜ የሚያደርግ ይመስላል ይምናው የራሱን ጠይቆይ ነጸረ አበም ሰማይ ወኢረከበ ዘከማይ ፈኖ ዋህዶ ወተሰባ አንተ ሸዋዬ ሰዓሊ ለነ ቅድስት መቼም እሱ ታገባ በኋላ አንተም ማጨት አይቀርም ያው በነካጃችን ያንተንም ሰርግ እንበላለን እንዳሙቃለን አይደለም አዎ እሱም አይቀርም እንግዲህ ታየው ተደብር የማገለግል ተሆነ በተክሊል አግብቼ እኖራለሁ እግዚአብሔር ብሎ ቢፈቅድልኝ ግን መመልኮስ ነው የምፈልግ ማ አንተ ነው መለኩሰው አዎ ምን ችግር አለው ወሪውስ ማን ይዞ ቱስ ሊልህ አረ በስመ አብ በል ወዲያ አረ ወዲያ አንተ ሳፍ ልጓም የለው ነገሩን እኔ እንጥፋት ታየት አንተ ጋር ተመለፈልፍ አልሄድም እንዴ ወዲያ ሄዳ ሄድ ጥርግ ምን ያለ እናረችን ጌሾ ጋር አንጨርጨኳት አይደለም ታባቱ ምን እንደሰረኝ ነው አንተ ከሱ ጋር ትፎክራለህ ኧረ ተወኝ እናቴ እና ሊባለው አንተ ሽብሩ አቤት ይደራው አይወለ ባገኘህበት ቦታ ስትዘረፈጥ ወጥመድ እንዳይገዘል ጠንቀቅ ይያል አንተ ፈለብስላ አይ እንዲዮ ዝም ብሎ ጨዋታ ነው እናቴ ኧረ ጨዋታ ነው ጨዋታ የታባ ገና ያገር መሳቂያን የማደርግ እኔን ተወስቶ አሰረኛል እኔን እሱ ማለት እንዴ አፉን ከፍቶ ጆሮውን ቀስሮ የሚሰማኝ ይሄ ተወስቷሳ እውነቴን ነው ጌታቸው የሚሰማ ከሆነ አንድ በለው ምን አረገሽና ምን ልበለው አፈቀርኩሽ ወደድኩ ስላለሽ አፍላፊ አብዝቷል ክብረ ነክ ሆኗል እኮ ነው የምልህ ማለት መላ ነው መላ ነው መላ ነው መላ ነው ልቤ ልብ ግዛ ልቤ ልብ ግዛ ብታዩ አስተውላችሁ ቆንጂና ዘንቦባት ልቤ የምትሰውር መልከ መልካም ሴት ናት ሁሌም ግራ ሁና የላትም ቀናነት ልቧ ተደምኖባት ፍቅር ይጎላታል ልቧ ተደምኖባት ፍቅር ይጎላታል ጥበብ ተሰውሯት ሴትነት ያንሳታል ጥበብ ተሰውሯት ሴትነት ያንሳታል መላ 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 እመሜን እመሜ እመሜን እመሜ
እውነቱን ነው። ፍቅር የማይገባው አንድም ልቡ የደነደነ ሁለተኛም ሰውኛነት የራቀው ብቻ ነው። ሴትነት እኮ ጥበብ ነው። ስጦታችሁ ደግሞ ፍቅር። እሱም ሁለቱም ጎሎሽ አየ በግልጽ ተናገረ። ታዲያ ይኸው እኮ ቆም ብለሽ እንድታስቢ ነው እንጂ የሚያደርግሽ ምን ክፋት አለ? ድሮውንም አንተ ለሱ ነው የምታደርግ። እኔ ነኝ እንጂ ሞኟ የውስጤን የምታውቁልኝ መስሎኝ እንደመጣ። በሉ ደህና ደሩ። ወይ እንጂ ትርንጓ አብረን እንሄዳለን። ተውኝ 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 ተውኝ። የለም ብቻዬን ነው መሄድ የምፈልግ፣ እንዳትከተኝ። እነካ ጌታችን አመሏን እያወቅኸው። የእሷ አመል እስከ መቼ ነው የማይቀየረው? ትልቅ ሴት እኮ ነች። ጥሩና መጥፎ መለየት ትችላለች። ነገዋን ቆም ብላ ማሰብ የምትችል እኮ ነች። እሱ እውነትህን ነው። በል እንግዲህ አሁን ጊዜውም እየመሸ ነው። ጀንበሯም ሳታዘቀዝቅ አባይም ሄደበት ሳይመጣ በጊዜ ወደ ቤት እንሄዳለን። ቀናንችን ሳጅብ የሌሊት ደግሞ አልተኛ ጠባቂሽ ሆኜ አረፍኩኝ የፍቅርሽ ዘበኛ እድሜን ጨረስኩልሽ አጠፍጥፌ ቦቴ ባይሆን ፈገግ በይና ክፈይ ደሞዝ ምን አለ ቀኑ ረዘም ይል ተጣልፎ ባይሆን ግድ የለም ይምሽብ። እኛ እኮ በፍቅር ነው የመሸልን የመሸብን። ስንት አለ አይደለም እንዴ ጠብ ሲያጭር ሴራ ሲጠላልፍ ተንኮል ሲሸርብ በጨለማ ላይ ጨለማ የሚጨመርበት ትንሽ ህመም የሚሆንብን ፍቅራችንን ሳንጠጋገም መለያየታችን። አይዞሽ ይህም ቢሆን ለጥቂት ቀን ነው። ሳገባሽ ስትርቢ ብትዩ እንኳን ጨለማው በፈገግታሽ በርቶልኝ የናፍቆት ረሃቤን አስታግሳለሁ። አግብተኸኝም አልጠግብ ይሆን እንዴ? በታጠግቢኝም አልጠግብሽ። ለምን? የኔታ ምን ይላሉ መሰለሽ? ጥጋብ መሰልቸትንና ስንፍናን ያመጣል ይላሉ። ጥጋብ ደግሞ ጦሱ ብዙ ነው። ጌታቸው እንዲሁ ትምህርት አልገባልኝ ትላለህ እንጂ በህይወቱ ቀን ግን ቀድሞ አዋቂ ሆነሃል። ምን ታረጊው እንግዲህ ሁሉም የአምላክ ፍቃድ ነው። መኳንንት አተሽብሩ ጌታቸው እዚህ ናችሁ እንዴ? እና መንገዳችሁን ይዘን ተቀምጠናል ነበር እንዴ? እና አንተን ስጠብቅ እኮ በተቀመጥነው መሸብን። ሸዋዬስ የኔ ታጋ ብሎ ከሄደ ቆየ እና ተሸነፍ ጌታቸው። አዎ በገበጣው ሌላም ታዲያ ላምን ይባል ገበጣ እንጂ አረት ወኝ መሸኮታ እናስበው በሉ እንሂድ። አይደለም የመሻሸ ነው። እስኪ አንደኛችሁን ላግዛችሁ እንጂ አይ የነቀላል ነች። ግድ የለም ግድ የለም። እኔና ግዘኝ ካበላስ ያሳስ እንዴ አንተ እንትናው እንዳይሰብር ግን እንኳን ግድ የለም ነው ይዟል። ግድ የለም ምንድነው እንደው መርፌ ምናምን እንዳል የሸዋዬ ልጅነቱ ትንሽ ደኛፍ ነው። ጨዋ ታዋቂነቱ አስገርሞኛል፣ አስደንቆኛል። ምኑ ያስደንቃል ደግሞ እሱ የቤታችሁ መሆኑ ማለት አንተ ደግሞ እንደው አንዳንድ ጊዜ ወግ ስታለህ። ታዲያ እኔ ባልቴት አይደለም ወግ ምለቅምና የምቋጥረው ጌታቸው ባስኩ ከማን ነገርስ በላ ከነሜት የበለጠ እንዲያ ነው ነገሩ። እምባባሽ ወንድምህን ቆፍጣና ወንዱን ባንድ የቁምጤና ሱልቀ ቀሚስ ታስለብሰኛለህ። ባልሰራልህማ ሞቻታል። ማ አንተ? አዎ እኔ በሽታህን እኮ አቅብሃለሁ። የሀገር መሳቂያ ነው ማለት በል እንካ ሳቅህ እንዲያምር ልንካፋ ቅባ ድክመትህን እኮ አቅብሃለሁ። ስማ ከዚህ በኋላ በእሷ ልብ ከነከን ቀርቶ የእስካሁኑ ቆጭቶኝ ተዋት ፎግላ የመጨረሻ ቁርጥ ቃሌ እስቲ ሞት በለኝ። ሞት አለኝ ዝም ብለህ በል አሁን እየመሸብን ነው ወይ ተረንጎ ጌታቸው አርቀው ምን ገዶኝ እላው እድ ያለቀው በቃ በላው
አንተ ተለካ ወይስ እኔ ልለካ? የለም ቋንጃ እንዲሁ አጭር ስለሆነ አንተ ለካ። የማን የኔ ነው አጭሩ? እሳ ዲም ከግር ማ አንድ ሁለት ሶስት አይረዝምም እንዴ ታዲያ? አይ በቃ ይሁን። ኧረ ተው አይደርስም። ግድ የለም ይሁን አልኩ። ኋላ እንዴ አታፋፍር ታዲያ። ና ተመልከትማ። አይታ እቺ ማለት ብሎ ነገር የለም። ጀምር። ማን ይጀምር? አንተ ጀምር። አንተ ጀምር። እንዴ ለካው ጀምር። አንተ ጀምር። አታጥለብኝ ወደዚህ። ይኸው ነው በለዚህ ማለት አታፋፍር ጌታ። ከሰሞኑ ደግሞ ደስታ ወደር የለውም። ለመሆኑ ምን ተገኘ? በል ሐሳቤ ታይሙራልኛ አይቀርም። አንተ የቱርንጎ ሁኔታ የተቀየረ ነው። አገኘሁሽ። ለዘብ እያለች ነው እና ሸጋ ነዋ። እንኳን ደስ ያለ። አይ ከምቻል ያስኩም ከሰርኩ አይደል? አንዷ ትበቃኛለህ። ከስረስ እኔ የምልህ ያ ሁሉ አካኪ ዘራፍ ታዲያ አንተ ለመፈተሽ ኖሯል እሳ። እኔማ እንደው ከሰሞኑ ታላስቀይማ ትቀራለሁ ብለህ የተበሳጭችባት ኃይለ ቃል ታናገራት እኮ አልቀርም። ስለዚህ ይቅርታ መጠየቅ ያለብኝ ይመስለኛል። ኧረ ግድ የለም ጠይቃታለህ። እኔ ያስማማችኋል። ኧረ ጉዴ! እንዲያ ከፊቷ ለመቆም ስትብረከረክ የነበርክ ሰውዬ ዛሬ እኔና እሷን አሸማግላለሁ ትል ጀመር። ጊዜ ሁሉን ቀየራ። እንግዲህ ምን ይሁን? እሱስ እውነትህን ነው። ጊዜ ያነሳው ቅል ድንጋይ ይሰብራል አይደለም የሚባል። ጉድ እኮ ነው እናንተ። አቤት! እንደውም ስጋ ቀድሜ እንዳላገባ። አይ ይሁንልህ። ብዙ አልቅሰሃል እናቴ። ማለቴ አንብተሃል። ማ እኔ ወዲያ አምላክ ተለማምነሃል። ምን? አዎ። አይ መጀመሪያ እንኳን እንደዛ አልነበረኝ ነው እንጂ አውቃለሁ እኮ ለማለት የፈለኩ ሌላ አይደለም እንዴ? አዎ አይደለም። እና ታዲያ እንደዛ ካልሆነ አስለቅሰሃል፣ በዲያዲ አስኪድሃል፣ ደጅ አስጠንታለህ ለማለት ፈልግ ይሆን? አሁን አመጣው ልትናገር ያሰብከው ታዲያ መጀመሪያ እንዲያተረደኝ የለህበትም። አረምጀዛል ደህና ዋላችሁ? እግዚአብሔር ይመስገን። እግዚአብሔር ይመስገን። ሰው ደግሞ እንዲሁ በየቀኑ ሰላም ለኪ እንዘን ሰግድ ነብለኪ ማርያም እምነ አስተበቁአኪ እማሩነአዊ ተማይጠነብኪ በእንተ ሐናምኪ ወያቄም አቡኪ። ሻዬ ወራክ አስካለ አንቺ ነሽ እንዴ? ተበተስኪያን ነበር ውስጥ ላይ እኮ እንጂ አብረን ሄዳለን እየተጠበቅ ወዲው ደግሞ ጠፋብኝ። አዎ ቴኔታ ጋር እኮ በቤተልሔም በኩል ወጥተን ወዲ ማረብ የተዘልቀን ጌታቸውን አላየሁትም። እንዴት ተበተስኪያን አስችሎት ታይመጣ? አዎ አልመጣም። ትላንትና ነው። አዎ ተመዋንንቴ ጋር ወዲ ወፍጮ እህል ይዘው ዘልቀው ነበር። እኔም አላገኘም። እንዲያ ነው እንዴ? እንዲያ ነው። የማኩ እንዲው እግረ መንገድ የላገኘው ብዬ ነበር። እንዲው መቼም በሰዓት ቤት አይሆንም። በዓለም ተለሆነ ደግሞ ስራም አይሰራ። እሺ ለምን ወዲ ጫካው እኮ ብንዘልቅ አናጣቸው? እኔም የኔ ታይላኩኝ መልእክት ስላለ ሳልዘነጋው በትኩሱ ነግረዋለሁ። እሺ ይሻላል። አረን ሄደራ ይገሽ እንቅፋት እንደመጣች ታዲያ እንዲያማረጉ ይሻላል ብለህ ነው አንተ? መስሎት ነው እንጂ ወዲህ በል አምጣ በልጅጌን ወዲህ በል ነሳማ አስታት ዝናሬን ደሞ ማን ሊነካት ክብሬን። ይህ እኔ ነው መሸሽ ልሙትልህ። ሰውማ ዛሬ ብሶበታል። ምን አይነቱ ድመራስ ሆኗል አንተው? ይኸውልሽ ብሩ እስከዚህ የሚያደርስ ምንም የከፋ ነገር የለው። እንደው ነገሩን ካቀለለው ቀላል ነው። ምኑን ነው ማቀለው? ተንኮል እንደው የቤታቸው ነው። አባታቸው እንዲሁ ድንበር እየገፋ አዋሳኝ መሬትና ሳር ያለውን ሁሉ ሲያማርን የኖረው ይሄው እነሱ ልጆቹም ደግሞ ከአባታቸው የወረሱት አመል ይሄው እኛ ላይ ድብር ያደሩ ጀመረ። ሻው በማባበል ሻው በሽመሉ ይመለስ የለም ወይ ሁሉም እንዳመሉን እኮ። ስለዚህ ኦሆ ባንድ ዱር ይበቅላል ኦሆ በትርና አበባ ኦሆ በልምምጥ ባይሆን ኦሆ ለምጣው ግባን
ሲባል አልሰማህም? ባልጠፋ መፍትሄ ምን ነው አንተ እንዲደርስ ጥላ ያረጋታል? ልጆች እኮ ናቸው ይሳሳታሉ። ሽብሩ ኋላ ነግሬያለሁ። አንተ ሰው አባቶች በፍቅርና በትዕግስት ያኖሩትን ቤተሰባዊነት ለመበታተን ያሰብከውን ሐሳብ ከልብ ብትፍቀው ነው የሚሻለው። ምን ይላል ይሄ? እኔም ቢሆን በጌታቸው ሐሳብ እስማማለሁ። በአባት መቃብር ልጅ ሲቀበር ወይ ታይታ ምን አቀለ ወይ ተሰምታ እኔ እንጃ። ታዲያ እስከ መቼ ድረስ ነው ልጆቹ በአባታቸው ግብስት ኮናቸው ስተውሳቸው ምትኖር? መቼም ሳይዋቸው ቢሆን ነው እንጂ በልፋት አጨነሩ ላይ በግም ብሎ የሚያሰማራ አውቀው ነው እንጂ ሆን ብለው እንደው ስሞትልህ ሽብሩ ስሞትልህ በወንድምነታችን የሆነበህና እውነቱን ነገር ልጆቹን አልጎዳኋቸውም ብለህ አላገኘኋቸውም እንጂ ባገኛቸውማ ኖሮ እንዴት አንጀቴ በራሰ። ተመስገን አምላኬ ተመስገን። ግን ትንሽ የጠጠተኝ በጎቹን ሳስወጣ እንደው ድንገት ብልጭ አለብኝና አንዷን በግ መሰባበሬ ነው። ወላዲተ አምላክ ድረሽ ምን ነው ሽብሩ? ምን ነው እንሰሷ? ምን ታውቃለህ? መጨከንክባት። እሱማ ምንም አታውቅም። እንደው ድንገት ግን ብልጭ ሲል እንደው አንተንስ በደህና ባልጩት መላጨት ነበር። ቆይ አንተ ደርሶ ብልጭ የሚልብህ ከመብረቅ ነው ወይስ ከኮረንት የተበጀው? እኔ እኮ ዝም በል። ምን ይላል? ዝም በል። እንደው አሁን ምን ይባላል? አንተ ምንስ ይሻለን ይሆን? ለሎሬ አይመች ማለት በእንስሳት በልጅና በሴት ላይ ተጨክኖ እጅ ይነሳል፣ ዱላ ይሰነዘራል። እንደምናውቅበት በፍቅር ማስከር የትናጣዋለን ጥሎ መፎከር ሸካ ድምጥ ነው ያለ ያለ ደግሞ ቶሎ ትምህርት እንደምትቀስም ጌታቸው አውጥቶኛል። እንዴ እኔ ታዲያ በኩሉ ያሉ መምህርና ጌታቸውን የመሰለ ወንድም አግኝቼማ በርትቼ ነው የምማር። እንደው ጌታቸው ግን የአብነት ትምህርቱ ጉዳይ አልሆነለት አለ። አራራራራራ የዜማ ነገርም አናውቅም በዞረበትም አይዞ እሱና የመጣፎችን ሲመረምር ጎበዝ ግድ የለም ይበረታል። አልሆነም እንግዲህ አምላክ እንዳዘለት ይሆናል። የኔታም አስተማሪዎቹም የመሰከሩለት የአስኮላውን ትምህርት ለጥቅ ቢሉት እምቢ አሻፈረኝ አለ። ይሄን የለጥቆ ቢሆን እንደማን ነው አንጨለኝ እስቲ እንደ ሽብር ወንድ ዩኒቨርሲቲን ይበጥስ እንደማ ያላችሁ ግራ አታጋቡ። መቼም እልዋ ቢሆን አላስመለክት ያለ ያለ ደግሞ ይበጀውን ያውቃል። እንዲሁን የሳውናውንስ እንዲሁ እየፈራው እንደ ሌሎቹ የቀያችን ጎረምሶች የተማንሮ ከጅሎ ጥሎን እንዳይ እንዴት እንደዛ ልትልክ ቻልክ? ሸዋዬ ያለ ነገር አለ እንዴ? ረሱስ ያለ ነገር የለ ታዲያ ብቻ ዛሬ የኔታ እሺ ስለሱ አጥብቀው ሲጠይቁ ስለነበርና የሆነ ነገር ሰምቶ እንደሆነ እርግጠኛ ስለሆንኩኝ ባላ ደግሞ እፈልግሃለሁ ብሎ ኪሉን ጊዜ የበለጠ ጠርጥሬና ሰግቼ አይዞህ ሸዋዬ አትስጋ። ጌታቸው ያንተ ላይ ተፋሄድ ይው አንዴች ነገር አገብሮት ይርታለ ግን አብሬው ነው ተከትዬ ጨርቄን ማቄን ሳለ የምነጉድ እንጂ እኔ ሲያለሱ ማን አለኝ? አንዴ ተነበረች አብየት አንተ ሸዋዬ አብየት ይመና አለ ደግዲ ጉን ብታስብ ይጋስባለሁ ምን የምታስብ ያለ ነገር ነው። የምልሽ አስካለ አሁን ታስበው እኮ ነው የተገለጠልኝ ባጂ አንቺና ጌታቸው እንዴ በደም በተታወቁም አይደል? ደግሞ በደንብ ነው የምንታወቅ። ባላ ደግሞ ትጓደዳላችሁ። ታዲያ ለምን አትጋቡ? እንዴ የምታደርጉ እኮ ከሆነ የትም ለመሄድ እግሩንም አያነሳ። ፈርታችሁ ሆነ ደግሞ አታስቡ። እኔ ላቤ ነገራችሁ እንደዛ እንዳታረክሽዋይ እንዴ ጌታለ ነገር ነው። አንቺ እኮ የጌታቸው ሚስት ሆነሽ እኛ ቤት የመጣሽ ጊዜ እንዴ ደስታውንም አንቺ ነው። አራ እንዴው የኔታስ ቢሰሙ በደስታ እንዴው ሽማግሌሉ ታይዶ ይቀራሉ ብለሽ ነው። ዋናው ነገር እኮ ደግሞ አስካለኝ ማርያም ያን የዶራኝ የመሰለ ጠላሽ እንዴትም ታጠጪ ነበር ማርያም ተምሪ ነው እንዴው ተጋቡ እናንተ ካላችሁ ይሁን ደግ። ቆይ ግን እንዴ ብዬ ነው የምናገረው? ምንም የማታውቀውን እንስሳ ዱላ ሰንዝር መምታቱ ታይከብድ ጥፋትን መናገሩ ከበደ። ቅድምማ እኮ ድንገት ብልጭ ሲል ቢጊዜ ባልጩት ትራስ እንዴው ረልህ ሊያስጨርሰኝ ነው ዛሬ። የኔን ስብት ደሜን እኮ ነው ያፈለው። ካልሆነ ሄደላ አባትኛ ንገርልን። አረ እንደዛም አይሆንም እንደዛም አይሆንም። እና ያንን በጀር ፈጥማ ይሁን ብላችሁ ነው ግን? አዎ ብለን ግን እኮ ቅድም እንደነገርኳችሁ ማንንም አላየም። እንደው ዝም ብለስ ጭጭ በቃ ጭጭ። አዎ አልታየም አልተሰማም አይደል? አዎ ምን አልክ አንተ? እውነቴን ነው ማንንም አላየኝም እኮ። ቅድም ግን ለኔና ለሱ እንደ ጀብድ መተህ ስትተረተርልን ሰምተናል። ስለዚህ እኛም የሰማነውን እንካደው
ለኔ ለወንድማችሁ ስትሉ ላንቴና ለመጫ ጊዜ ምን ችግር አለ? ኧረ እንደው አንተስ ምን ጨካኝ ነበር? እንግዲህ ቆርጠህ ነው ወቀው። እኔ ጌታቸው አንተ ጥፋት ተባባሪ በፍጡም አረኩት ሆነ በቃ። አሁን ትሰማለህ? ከጀግና ጋር ቢሆን ተፋለ የመጣው ጥቃትን ስለማርሻ በረስታ መክትልሃል። አንተ ግን በሰውም በፈጣሪ የሚያስጠይቅን እንሳ ነው መተህ የመጣ። አትፍረዱብኝ እናንተ። እንደው ቢጨንቀኝ እኮ ነው ግራ ቢገባኝ እንዲህ ማለት ቀድሞን ነበር እንጂ መጥኖ መደቆስ። አሁን ምን ያደርጋል? ድስት ጥዶ ማልቀስ ትላለች ማለት ነው። አድረተኝ ማሽብሩ አውቀህም ይሁን ሳታውቀው ጉዳት አደረሳል። ሊያውም በእንስሳት እንስሳም ደግሞ እንዲሁ የዋህነት ምሳሌ በሆነ በበግ ላይ ሰው ቢሆን የተጎዳባቸው ተናግሮ ጠላታቸውን ያውቁት ነበር። አትጠራጠር። ባልታወቀ ምክንያት በጋቸው ተጎድቶ ሲመጣ ዝም ብሎ የሚቀመጡ እንዳይመስል። እውነቴን ነው። እነዚህ ሰዎች ወደ ሁሉ አዋቂ ጠንቋይ ጋር ሄዱ። ሁሉን መርምሮ በሁሉ ለሚፈርደው ወደ ጎደኛ ሊወስድ ማደል እና ታዲያ ወደ ፈጣሪ ያለውሱበታል። አያየይ እንደሱ መሆን የለበትም። አይቀርልህ። እንደሱ መሆን የለበትም። በቃ መቼም እንዳላችሁ ታደርጋለሁ። ጌታቸው እንኳን አቤት። እንደው ግን እሺ ምን መስላችኋል? ግድ የለም ይናገራቸው ነው ውሳኔው ራሳቸው ወስኑ። ምን ይታወቃል? ይቅር ሊሉትም ይችላሉ። ካልሆነ ደግሞ እንግዲህ ልዋጩን ወይም ግምቱን መስጠት ነው። እንዴ ደግሞ እኮ ተያበላይ ደግሞ ምንም ይወሰን ምንም፣ አንተ ግን የህሊና ነፃነትን ታገኛለህ። ሞት እንጂ እውነቱን ተናግሮ ከመሸበት ማደር ማለት ያ አይደል ታዲያ? አዎ ያን የሚባለው እንዳላችሁት ሆኖ እንግዲህ እንዳፋችሁ ያርግልኛል። አይሆንም ይሆናል። አይዞህ አታስብ። እንግዲህ ማታ አበይን አናግረዋል። ይሻላል። አናግረው ምን ይለኛል? ማን አንተን? አባትህ መቼም ከያዝከው ዱላ ያነስክ ድንጋይ ራስ ቢሉህ እንጂ ሌላ እንኳን ምንም አይሉ። አዎ ያን የሚሉት አባት ያ ማለታችሁ አይደው። ታዲያ ግን ጉዳዩ ሲፈጠም ድረስ አድራችሁ በሆዳችሁ ያዙ። ኧረ ግድ የለም ያንተ ብቻ በጀ ካልከን ምስጢራችን ነው። አታስብ። የለም ሾላ በዲፍ ነው። ሾላ በዲፍ ነው። የምን ሾላ በዲፍ ነው? አይ እንዴ መጣችሁ መጣ እናንተ አቤት ጓየ ይሄን እንዴ ነጠላ ጉዳ አሰኛል። አበተራነ ሁለት እንኳን ሰላም ቢል ምን ነበርበት አስጋሉዋ አቤት ክርስቲያን ቆጣችሁ ነው አንቺን ስለመጥለፍ እየተማከርን የመጣችሁት። አረ በስመ አብ በሉ እናንተ። ሽብሩ ዛሬም ስለመጣችሁ ሽብሩ ይሄ ደግሞ እንደው ከበስማምሽ ቀጣዩን አቁም እንዴ? የኔታ በስማም ሲሉ ስለምናገር ሲወጥ ቀጣዩ አልጎት ይሆናል። አይ ሽብሩ ሸዋዬ ነገር እኮ በሰርግሽ ዋዜማ ከሚዜዎችሽ መሀልን ሰርቅሽና ዛሬ ሰርግሽ ዕለት ቤተሰቦችሽና ዘመድ አዝማዶችሽ አናስገባም ሰርገኛ እያሉ በር መዝጋቱን ካጠበቁ ከበር አሳይተናቸው ይዘንሽ እልም ነው። ይሄም ያለው ጠለፋል እንዴ? አይ እስካሁን እንኳን ያለ አይመስልኝም። እኛ ፈጠራትን ሆነ እኔና ባንቺ ልንሞክረው ነው። ጎንዳን አንተ ብቻ ብልጥ አገኘው። ምን ነው ቆናጣጣዩ እንዴ? ይተፈራገጠኩ እንዴ አልዘነጋው ለነገረው በመጣ ጥለውኝ ሄዱ ሐሳበው። እንግዲህ ደግሞ ሲያሳስበኝ መዋሉ ነው። ቅዳሴም ስላረፈርኩ ሽብሩ እስቲ ወገቤን ግቤት ገብቼ ላሳርፈው። በሉ ሰላም ዋሉ። ደህናዋል ሄዱ። ሸዋዬ አንድ ጊዜ ቆየኝማ። አንተ ደግሞ ልትይ አቶ አራገው ዘንዳ ማደርሰው መልእክት አለኝ። እንዲሁ ሻገር ብዬ ተናገር የምጣት ነው። እዚህ ጠብቀኝ ይሻል። አዎ እንዳትቆይ ግን ግድ የለም አልቆይ አደራ። በማርያም ጌታቸው ትሞትልህ እንዴ ቀመሽ እንዴት እንዳቃጠልሽኝ እኮ ወየው። አንተ እንዴት ነው እጅ የሚያምነው? ኧረ ግድ አንቺስ ቁንጥጫ ቀላል መሰለሽ? እንዴ ሳማ ነው የሚለበለበው። አዘለልሽኝ እኮ አንቺ። ዛሬማ ሰራሽልኝ ያስከፋል። በሚዜዎችና በወንድሜ ፊት እኮ መሳቂያ አደረግሽ። አንተ ነህ ታዲያ ጠልፍሻለሁ እያልክ ያደርገዋል ብለሽ ሰጋሽ? ኧረ እኔስ አልፈራሁም፣ ግን እንዲሁ ሲያስቡት ያስቃል፣ ያስደነግጣል። እንዴ
አሃ ሙሽራው ሀማጀት ናት ብለው ሴት ቤተሰቦች አናስገባም ሰርገኛ ሲሉ ልጃቸው ቀድሞ ወጣ በከንቱ እንደሆነ የበሬ ዘጉ ሲያውቁ አረረረ እንዲሁ ምን እንደሚሆኑ ሳስበው ነው እንዲያሳሰበሽ አንቺን ቤተሰቦች ጠባይ ከሌላችሁ እንዲያ ነው ማረጋችሁ ከመድረሳችን በፊት አስቀድመው በር እንዲከፍቱ አሁኑ ንገሪያቸው አንተ እኮ ታጠራጥራለህ አንዳንዴ እንደው ቀልድና ምርር መለየት ከብድኛል እንጃልኝ እኔስ እንዲሁ እንዴት አድርጌ እንደምችል ረግሪ አይዞሽ አልከብድሽም አስካለኝ እንዴት ተቀን ባንቺ ፍቅር ሰባክን ምን ሰውነት አለ ብለሽ እንዲያውም አንቺ ትንሽ ከበድ ታትይ ትቀሪያለሽ እንዴ አንተው እኔ ነኝ የምከብድ እናሳ እንዲሁ ልብ ብለሻል እኮ እንዲሁ ወሽ ወይ ተገ ናዛሪ ደም ሸዋዬ አንድ እየጠበቀኝማ ወይት ነው ባለፈውና ጌታቸው ያወጥ ምን አጥም እንደነበር ይዞ እንደው አይችልምጣ እናንተ ናችሁ እንዲያጠመዳችሁ አዎ አይቶ ነበር እንዴ ቀላል ይዞ ነበርኩ ሙት በለኝ ሙት ታው እንዴት ያለ ጠብድ ቅልጥ መረጅም መንቁሩ ሰፊ የሆነ ጥቁር ወቅ ይዞላችሁ ነበር ዲያኖ እንጂ ካጠምዶ ይገር ሙት ያልኩ እንዲያውም ጌታቸው ባለፈው የወቅ ስጋ ምኑኛል ሲል ነበር ወስጄ ሰጠዋለሁ ሊበላው ነው እና ያረባው ያን ይሮሮ ስጋ እያገራበጠ ልግጠው ነው እንጂ አረ በስመ አብ ነው በጦም ጎምጅተህ ታስጎመጀኛለህ እና እንደው ያ መቋሚያ እግር ወንድም አለሜን አምሮት ነው አይቆረጠው ማለት አይ የታያዘው ቆቅ እኮ እሺ ሞታ አይደለም ወጥመሩን በጠሰው ሌላ ረኛው ሰው እንዳትለኝ እንደሱም አይደለም እና ታዲያ ምን ሆነ ወጥመዳችሁ ያዘው ቆቅ እንደው ሸዋዬ ተናገር አንዱ አሳዘነኝና እንደው ለቀኩት እንደው አንተስ ምን አይነቱ ነህ ማዋንንት በታይ ሲያሳዝን እንዲው አንተም ብትሆን ታዝንለት ተወኝ እባክህ ደሞ ታዝን ነበር ትለኛለህ እንዴ ስራ የፈታ መለኩሲ ቆቡን ቀዶ ይሰፋል ለካ አንተን ብጤ ነው ወዲያ መኳንን አንተ መኳንን የነዋ የት ነው የምትሄድ ነጦህ ቤተክርስቲያን ክንዴን ሳልንተራስ ሳይጫነኝ አፈር ዝም ብዬ ሳላይም ጎጆዬ ሲደፈር ሸጋ ካሉ እማ ሞልቷል አይናማ አስካለኝ እቺ ነገር ምንድነው? አሞትኩት አበት እስኪያን ያመጣሁት በረሀት ነው። እንዲሁ ምን ትሆን ለነማንን ሳላቀምሳቸው መጣ። ምን ትሆኛለሽ? እኔን ትቆነጥጭ ነው ሱስቶ ብቻ ባላውቀው ለሰሞኑ ልበ ቢስ መሆን ጀምሬያለሁ። አንቺ
አቤት አንድ በረከቱን ሀዛረስ አመተሽ እንዲያካፈልሽ አስካለኝ እንዲው ተካፋይ የሌለው ትዳር ይስጥ። አሜን አሜን። ሙጭስ ምን አባቱ ያዝ እስኪ ብላ አንቺ መቼስ እስቲ መጀመሪያ ራስ ጉረስ አንተዬ። ወይ እቺ ደግሞ እንደሽ አው እንዲህ ክፉ እያስለመድከኝ ኋላ አንተ ጁጭ ይላል በለም ብዬ እንዳላልፍ። ታዲያ ምን ችግር አለው? እኔ አንቺን ለማጉረስ ደከመኝ ሰለቸኛል። ተወኝ እስቲ። ይኸው አንተንም የተሰኑብኛል። አንዴ ቅጠል አንዴ ጭራሩ እንዲያት ደግሞ ኩበት ልቀም እያልኩ እየወጣሁ ግቢውን ማገዶ ብቻ አድርገዋለሁ። ያልም ትንሽ ትልቅ የለውም የምትለው ለካ ትሩንጊ እውነቷን ነው። አስካልዬ አስታወሽኝ። እንዲው ቅድም እኮ መሀንንቴ የሆነ ግጭት ብት እየተጫወተን ትርንጎ እየለዘበይልኝ ነው አለ። እንዲው እውነት ትርንጎ ከያመሏ ተላቃ በጀት አለችው። መቼም ድንቅ ነው። አብዳ መሰለ እንዲያምትሆነው ጌታቸው። እኔ የምልሽ አይነ ጥላ ይሆን እንዲህ እንዲያሚያረጋት? አረ ነገሩስ ግራ ነው። እኔም በቅርቡ ነው ምክንያቷን ያወቅኩት። ከአይነ ጥላና ከእንቢተኝነት ውጪ ሌላ ምክንያት ኖሯል? በደንብ ነው። ትርንጎዬ የቤተቱን ቤት መለሻለሽ። እንዴት አለ ቡና እንዳመለጠሽ እንዲሁ ያለቀሽ እንዴ? አሁን ብቻ አይደለም አይንስ ጉድፍ ገብቶብኝ። ቆይ እስኪ ልዩና ላውጣልሽ። ትርንጎዬ ግድ የለም ተይው፣ በእንባ ያውጣልኝ። ምን ችግር ገጥሞሽ ነው? ለምን ወዲህ ብዝሻል? ትርንጎዬ ረታ አታስጨንቂኝ እባክሽ። እህትሽ እኮ ነኝ። ለምን ጭንቀትሽን ነግረሽኝ አልካፈልሽም? እስኪ እውነቱን ንገሪኝ አስካለ። እኔ ለምንድን ነው ለሁሉም ሰው ጨካኝ መስዬ የምታያቸው? እነማን ናቸው ደግሞ አንቺን ጨካኝ ነች የሚሉ? የሚያውቁኝም አያውቁኝም በሞላ። እኔ እኮ እንደ ማንኛውም ሰው ልብ ነበር፣ እንደ ሴትም ትልቅ ልበኛ ነበርኩ። ታዲያ ምን ዋጋ አለው? እኔን የሚረዳኝ የለም እንጂ። እንደዚህ አትሁኚ ትርንጎዬ። መሀንንትም ቢሆን ስለሚወድሽ ነው። እና ጌታቸውን ቢሆኑ ልትቀራረቡ ስለሚፈልጉ ነው። በያላይ ደግሞ አንቺ ካልፈለግሽው በግድ የሚሆን ነገር የለም። እስኪ ተይ። እኔ አብሮኝ የተፈጠረ ይዤም ዞር ወድሌ ነው እንዲህ የሚያደርግ። ለምን እንደዛ ትያለሽ ትርንጎ? ወይ እንዲያማረግሽን ባወኩትና ያዘንሽ ተካፋይ በሆንኩ ለምን በማናቀው ነገር ትኮንኝናለሽ? እና ነገር እውነትሽን ነው። በሰባት ዓመቴ ከታላቅ እህቴ ጋር ሂጅ እንደኖርኩ ታውቂያለሽ? አዎ። እዛም በምኖርበት ጊዜ በቄው አሉ ከሚባሉ ባላባቶች አንዱ ሽማግሌ ልኮ ልጅሽን ለልጃችን አሏት። እሺ። እሷም ከናበቤ ጋር ተማክራ እሺ አለች። እኔም በጊዜው በደነግጥም እየዋለ ሲያድር ስንግባባ ስንቀራረብ ወደድኩት። ይባስ በየሰርጋችን ቀን በጉጉት ነበር የምጠብቀው። የሰርጋችን ልክ 2 ሳምንት ሲቀረው ምን ሆነ ትርንጎዬ? ቤተሰቧን ልጠይቅ ከመጣች የከተሜ ሴት ጋር ተያይዞ ጥሎኝ ጠፋ። አወይቲ ኧረ ትርንጎዬ በቃ አይዞሽ። በቃ ቢሄድሽ አወይቲ አወይ ትርንጎዬ እንደው ከምኑ ላይ ነው ወደቀችው? እንዴ ምን ሳለው ለማም ነው ይችላል ትምራ እንደው ቤተሰቦቹ ሲሆኑ በቤት ውስጥ ሴት ልጅ የለቻቸውም። እንዴት አስቻላቸው? እንዴ ምን አስቻላቸው? ወንዱ ሲሆን ከሴት እንዳልተፈጠረ በሴት ላይ ይሄን ያህል ጭካኔ ከወዴት አመጣ? ማይገባው ነው እንጂ እዚች ምስኪን ላይ እና እንዲጨክኑ አይቀርም። እንበዋ እሳት ሆኖ ነው የሚፈጅ እሳቱ። ገፊ እንደሆነ ተገፊ ነው። አስካለች እንደው ትርንጎን አስከፍቻለሁ።
በቁስሏ ላይ ጨው ነው እኮ የነሰነስኩባት አስካለኝ። ስለዚህ እንዲሁ ተግሯ ላይ ተደፍቼ ይቅርታ በጠይቃለሁ። ይቅርታ ማለት ጠይቃለሁ። ምን ነው ሽብሩ? ብዙ ዘገየውብን። አንተ ነህ እንዴ የኔ ተግባር ፈጸምከው? ስለምን የጅ ተግባር ነው? በዚህ ድንጋይ ሳትከኝ እኔ ባተ ድንጋይ የሞረጉር ምን አውቃለሁ? አንተ ከመጣህበት እኮ ነው የተወረወረው። ለትንሽ እኮ ነው የተረፍኩት ማለት እንደው እዚሁ ፍግም ብዬ ነው እኮ። የድንጋይ አንተ ነው የተወረወረ ነው? አዋልኩ አይደለም። እንግዲያውስ እኔ ከምኑም የለሁበት። ምን አለ እንደ ፈሪ በርቀት ሆኖ ድንጋይ ከመወር ፊት ለፊት ቢገጥመኝ ኧረ እንደው ፈጣሪ ሰውሯል። አንተ ይህንን የሚያክል ድንጋይ አናትን ሳያፈርጥ ሰሞኑን ዝም ብሎ እንዲሁ ጀርባዬን ክብድ ይለኛል። የሆነ የሚከታተለኝ ሰው ያለን መስሎ ነው የሚሰማኝ። ለማንኛውም ጠንቅቅ ማለት ነው የበጀው። አንተ እንደው ካገኘው ሰው ጋር እየተንቆራቆስክ ጥርስ የሚነክስብህ ብዙ። ለምን ለሌላ ሽብሩ ሲሉ እንኳን ጥርስ ድንጋይ አነች ወስላታና ድንበርገት ካጋጠመኝ እጅና እግሩን መስበር እንጂ ታዲያ እሱ ይውል በለው። የዚህን ያክል ወንድነት ቢኖር ማመች በድብቅ ድንጋይ ይወረውር ነበር? እውነትም በተሰበረ እየተረወረ ቢሆን ነው ይህንን የሚያክል ድንጋይ ሳደቅ ይሳል። አንድ ቀንማ እጄ ይገባል። ያን ቀን ግን የኔ ያርገኝ መፈጠሩን ነው ማስረግመው። መፈጠሩን ነው ማስረግመው። እርግጠኛ ነኝ ያስቃል መዋንን ተማተርንጎ ደስተኛ እንድትሆን ነው የሚያደርጋት። አራው እንዲሁ እዛ ፍራቷ አላቁ እንዲሁ እንደምን እንደባለም ሆነ ሀዘኗ እንድትወጣ ባደረጋት። ያለምን ላንቺ ነገረችሽን ለሱም እንድትነግሩ አታረጊ። እሺ ትለኛለሽ ብለህ ነው? ግድ የለም ሞክሪ። መዋንንት እንደሆነ ጥሩ ልብ ያለው ቀናት ለሆነ ይረዳት። የበያ ላይ ደግሞ እነን ጉዳቷን ታውቅ እንደው ከቤቱ አስቀድሞ ታይወደት ይቀራል ብለሽ ነው? ደግ እንግዲህ ሞከራለሁ። አዎ ሞክሩ። አንዲ ጉዳይ እኮ ላናግር ፈልጌ። ምን ችግር አለው? አናግሪኛ። እኔ ሳላይ ሁዬ ማደር ይከብደኛል። አንተ ግን ዝም የምልህ አይመስልም። ማን ነው እንዲህ ያለው ደግሞ? አትቀልድ ጌታቸው፣ ጥያቄን መልስልኝ። አይንሽን ባይኔ ላይ ጥላሽው ቢሰበር በየትኛው ዳኛ ትከፈኝ ነበር? በየትኛው ዳኛ ነው ትከፈኝ ነበር? አይንሽ በልቤ ላይ ደርሰሽ በልቤ ላይ ደርሰሽ በልቤ ላይ ይንከራተታል ደግሞ እንደተወዳይ ናቤት የሚስቅ። አዎ በድለኸኛል። ኧረ እኔን ሳፈር በበላኝ። እንዲሁ ምን አድርጌ በደልኩሽ አስካለኝ? ፍራት አለኝ ልቤን ሀሳብ ገባው። ፍራት አለኝ ልቤን ሀሳብ ገባው። ከቀየው ብትጠፋ ብትሰወር ካምባው። አስካል ደግሞ እንዲሁ ምን አለ ግልጥ ብታረጊልኝ። አሁን ነገር የታይገባ ቀርቶ ነው ዝም ብለህ ስታገረግር ነው። እኔ ምንም አልገባኝም። ወደ ከተማ ሄደህ ለመኖር ታስባለህ? ማ እኔ? ታዲያ ድንጋይና ዛፍ ነው አንተን ነው። አንቺ ከተማ ሄደሽ ለመኖር ታስቢያለሽ ማለት ነው? የኔን ማን ጠይቄ አንተን ነው? ይሄማ ፈልግ ይሆን እንዴ? እኔማ አልፈልግም። ግን አንቺ ከተማ ሄደሽ ለመኖር ተፈለግሽ ትቻለሽ። ትንሽ ጊዜ ግን ትታገሽኛለሽ። ለምን ያህል ጊዜ? መቼም የሰው ልጅ እድሜው 70-80 ነው እንዲል መጣፉ። 50 60 70 ዓመት ደግሞ ያስካለ ከያ በኋላ እንዲያሻሽቶኛል። ምን አባቱ የቀረ ይቀር ያተኛል። አዌ አለማስተዋል፣ አዌ ልብ አለማድረግ። ይህንን ድንጋይ እኮ አሞራ ሊጥለው ይችላል። እንዴት ማለት ደግሞ? ይሄን ማለት አለ አንዱ ቅልጥም ሰባሪ አሞራ ይሆናል። ምን ትጣለበት? ተው እባክህ። ቅልጥም ሰባሪ አሞራ ይለኛል። አንተ ሰው ከምርህ ነው እንዴ? ስታይ በእንደዚያ ነገር ምቀልድ ይመስላል። ያስመሰለብህ እንጂ እንዴት ነው የምታስበው? የማይሆነው ለምን አይሆን?
የዘንድሮ አሞራ ግንበኛ ነው ወይስ ድንጋይ አመላላሽ አህያ ሆኗል? በእግሩ ድንጋይ ይዞ የሚዞር አጥንት መስሎ አንሱት እዚህ ላይ ሲደርስ ቢጥለውስ ምኑ ይታወቃል? ከእሱ ጋርም ጠበኛ ሆነ ሊሆን ይችላል። እሺ እንዳልከው አጥንት መስሎ አንስቶ ጣለው ምን ታዲያ ቢጥለው ከላይ ነው እንጂ እንዴ ከጎን በኩል ይመጣል? አይ ለካሱ ማለት እኔማ እኮ አጉል ጥርጣሬ ማድን መስሎ ስታየ ነበር። ሽብሩ ታዲያ ማን ጠብሎ ይጠረጠራል? አንተን ሊጎዳ የፈልግ መሰሪ ማን ሊሆን ይችላል? ምን አውቃለሁ? ወንድ ቢሆን ማን ፊት ለፊት መጥቶ ያደርገውም ነበር። የዚህን ያህል ወንድነት ቢኖረውማ መች በድብቅ ድንጋይ ይወረውር ነበር። አንድ ቀንማ ሄጄ ይገባል። ያ ጊዜ ግን እኔ ያርገኝ መፈጠሩን ነው ማስረገው። መፈጠሩን ነው ማስረገው። ገባ ይበል ልብ ያለው ተማምኖ ይመለሳል ገና እንዳልነበር ሆኖ ሰየኛ ሰብደስ እንቅልፍ ሊይዝሽ ባልሆነ ትንሽ ማለሽ እንጂ ወዴ አበተስኪያን ብለሽ መስሎኝ መጣሽ። አዎ እና ታዲያ አሁን እኮ ለቀንኛለሽ። ኧረ ጉዴ ነው ዛሬ። እማማ ላሚቱ እንድታጣቢ ብላኝ ነበር። ኧረ እንዲሁ ጉዴ ነው ዛሬማ። ኧረ ገደል እኔ ነኝ እንግዲህ ለዚህ ሁሉ ያደረኩሽ። አይ እንስሶችን በደልና ታዲያ እማማን ምን ታያችሁ እንታ? እማማ እስካለች ችግር የለውም። እንዲሁ አቤ ቀድሞኝ ገብቶ ጥጇም ስትጮ ላሚቱም ስታስቸግር ከሰማ እንዲሁ ጉዴ ነው ዛሬ። ኧረ እንሂድ በቃ። በማን አግዱኝ ታዲያ ቤት ትደርሺ የሆነ መላ ፈጠሪሽ። መኳንንት አንተ መኳንንት። አቤት። ምን ነው ምን ያስጨዋል? አልሰማ ብትለኝ በቁምህ ጆሮ ላይ ብተኛበት ነው። ደግሞ ምን ሆነሃል? የኔ ነገር እንኳን ቀላል ነው። ትናንት ሳስበው ትንሽ አስገርማል። ዛሬ ላይ ቆሜ ደግሞ ነገን ታስበው ትንሽ አሳብጤ ይገባል። ስለምን ትናንት ዛሬና ነገር ነው የምታወራው? ስለ እናት ረንጎ ደግሞ ያንተ እናት ረንጎ ምን ነገር አለው? ተቋጭቷ ብለኛል ነበር ምን? በሞትኩት አልነገርኩም። ለካ ምኑን አለቀለት ብለኝ ነበር። የእናት ረንጎ ጉዴ እኮ ነፍስ ዘራ አትለኝም? ሙት ተመቼ ወዲህ ነው ትንሽ ቆይታል። ታዲያ ለምን አልነገርከኝም? በል እንደው አንተ በቃ ስታዝና ስታለቅስ ነው ማየት ያለብኝ ማለት ነው። እንደው ደስታ መስማት አልነበረብኝም? ቆይ እንደው መቼ ነው ግን እኔ የት ሄጄ ነው የትርንጎን ሁለተኛ ገጧን ሳላየው የቀረው? ምናልባት ዘንግተውታል ሆነ ነበርክ እኮ። የት መቼ? ከእናንተ የጤፍ አዙር ማግስት። የጤፍ አዙር ማግስት? አዎ። ሃሎ ሃሎ፣ ኧረ ሃሎ። እንዲዎች ስልክ ጀመር አደሙ። እንደው ምን ይሻለኛል? ምን ነው ባትሪ አልቆ ነው እንዴ? ኧረ ባትሪሽ ነበራት አላሰማ እያለች አስቸገረችኝ እንጂ እንደው ምን ይሻለኛል? እንዲያ ነው እንዴ? ታዲያ ወዲያ ጋር አትዘልቅም እንዴ? እዛ ጥርት ብሎ ይሰማል የለ? እውነትህን ነው። እንዲያ ባረግ ይሻላል። አዎ ይሻላል። ተሾመ እኮ ነው ግን ለምን አብረን ሄደን ሰላም አትለው? ግድ የለም ይቅርብኝ። የባላፊው በደንብ ነው ያወጋ ነው። ባይሆን እንደኔ ሆነ ሰላምታዬን አድርስልኝ። ግድ የለም አደርስልሃል። የነው አላችሁ? እግዚአብሔር ይመስገን። በሉ መጣሁ። ወዴት ሄድ ነው? ተሾመ እኮ ደውሎ ስልክ ይዞ የንተፈተፈች አላስወራ ስትለኝ ወዲህ ተጋራው ላይ ሆኜ ላናግረው እኮ ነው። እንደው ለምን አብረኛ አትሄድም? ና እንሂድ። አይ ደክሞኛል ሽብሩ። ንሳማ እንዲሁ ሰላምታዬን አድርስልኝ ይሻላል። ግድ የለም። በሉ መጣሁ። እታቸው ኖር ዛሬ ደግሞ ሰላምታውን መፈከር ነገሩ መታረቅ ከኑጓ ላይ ሰሜት አብረቶ ቀን አይደል የሚባለው? አይ የኔ ነገር ስለደከመኝ እኮ ረስቼው ነው። እንዴት ዋላችሁ? ደህና ናችሁን? ኧረ ትቀልድ ነው እንዴ ማለት ነው። ያሉ ወስሮችላችን ላስተደር ሆናችሁ ይገርሙኝ።
ደከመኛልሽ እኮ ለምን አትረጁ? ወይ ወገኛ የሞሃችን በሰው ብትረጁ ታያለሽ። እንዴ ለበቢሴ መሆኑ ምክንያት አንቺ ሞንሽ ዘነጋሽ። እኔ ምልሽ አስካለ መኳንንቴ ወዳጅ የለውም እንዴ? እንዲሁ ብዙ ነበሩት። ለስራ መታተርና አብሮ አደጎቹ ከጌታቸውና ሽብር ውጪ ማንም አይገጥም። አንቺ ኋላ መከተሉ ራሱ ለሁላችን ነው የሚያስደነግጣል። ተለቦ ቢሆንማ መች እንዲህ ፊት ያነሳኝ ነበር። አየሽ ፊት ሲጠቁር እንዴት እንደማ አንቺም ቅመሹ አስካለ ብቻ ምን ማለት እንዳለብኝ ባላውቅም ይቅርታ ልጠይቀው ግን አስብ። ታዲያ ምን ችግር አለው? ሄደሽ ይቅርታ ጠይቀው ይሻላል። አዎ ልብ ገዛሽና ስሜትሽን አወቅሽ በኋላ ነገ ዛሬ ማለቱ ምን ይፈይዳል? ትርንጎይ ሊሄድ ባልሆነ ብቻ አስካለ አቤት። እንግዲህ አንድ ጎራ መልባ ቦታ ስላለኝ ፀሐዩ ሳይዘቀዝቅ ድረስ ይልምጣ የነዋሉ አሜን። ደህና የነገርኩህ ጉዳዩን እንደምን አድርገው። ኧረ ሳይርቅብሽ ሄደሽ አናግሪው ትርንጎይ። ውስጤን ፍርሃት እያለው ስለሆነ እንዲሁ ቢቀርብኝ ይሻላል። አይዞሽ ትርንጎይ በርተት ብለሽ አናግሪው ሂጂ። እንዲሁ ፈጣሪ ሆንሽ በይኝ እንጂ እንዲሁ እሺ እንኳን የሚለኝ አይመስለኝም። ደግጉን አስቢ ትርንጎይ። የምን ሩቆ ነው መዳኘት ነው። በይ ሂጂ ልቁም ያግሽ። አይዞሽ ወት እየሄደ ነው ትርንጎ አስካለኝ። እኔ ምን አውቄው ትመለስ እንጠይቃታለን። እንዲሁ ፀሐይ ወዲህ እንዴት ነው አከታሪ? አንቺ እንዲሁ ለፈስፈስ ሆነሽ ነው እንጂ ፀሐይ እንኳን የለው። እስኪ አምጪው ማላግስሽ። እኔ ያደረስኩትንም አልሰጥም። ወይ አለ እኮ እንካስኪ አዲስ ሰርታ ሳይ። ይሄንንም መፋቅ እንደ ትልቅ ነገር አደረግሽው። ተዋት ፎክር ይቅርብ። አበሮ በሰው እጅ እንደሆነብህ ብቻ። ይሄን መፋቅም አይግረምሽ። የሸረሪት ድር የሚያስነቅ በቀጭኑ ፈትዬ ጉድ እንዲያላስብልሽ። አንተ? አዎ እኔ ወደን እኮ ማማ ይነግረውኛል። ጥጥ እንደ ገመድ የሚገመድ መስሎ እንዳይሆን ብቻ። አንቺው ማማ ምን ብላሽ ነው? አትናገሪ? አዎ አልነግርህም። ለምን? እኔና እናት ብቻኛ የምንስቅበት የጋራ ሚስጥራችን ነው። ኧረ ግን ማማ ጋር እየሄድሽ መድወለት ጀመርሽ? አለቀልኛ። አቤት። እንዴት ነው የምትራመደው? አስሮትከኝ እኮ ስለቸኮልኩ። አንቺ ግን በሰላም ነው አመጣጥሽ? አዎ በሰላም። አንድ ማወያየት ነገር ነበር። ማ? እኔን? አዎ አንተ። የግ ቀጥያ መኳንንቴ አስቀይሜሃለሁ፣ ይቅርታ አድርግ። እድል ይቅርታ መጠየቅ አይጠበቅብሽ። በራስዎት የመሰለሽን ማድረግ መብትሽ እኮ። ይቅር በለኛ። ይቅር ብዬሻል። ከልብህ ነው? የማስመሰል አልችልም፣ ከልቤ ነው። እውነትም ተስፋ የለመለመው ይመስላል። በደንብ ነው እንጂ የለመለም። ጥሩ ወሽ። እንደው ግን ምን ተሰማ? መታ ይቅር በለኝ ብላ አስጠይቀ። እኔ መኳንንት ምን ይሞኛል? እንዴት ቀብረር ወሽ የነን አልኳ። አይ ወንዱ ከዛማ ደስታዬን በሆዴ ያዝ አደረኩት። ወሽ ወይ እንደሷ ሰጥቼ አይኔን ዘወር አድርጌ ሰማት። አይ ምክር ሰሚ ምን አለች? ያቀረብክልኝን ጥያቄ በደንብ አስቤበታለሁ አላለኝ። የምኑን ጥያቄ? ለፍቅር ያቀርባት ነው። አሃ እሺ። ደግሜ አስቤበት። መኳንንቴ ምን አልፋየ? ጉዱ ነሃል። ስለምን ጉድ ነው የምትወራው? ጉድ ወንክ። አይ ኧረ ጉድ! እናንተ ምን ሆናችኋል? መኳንንት መሆነ ነው። ኧረ እኔስ ደህና ነኝ። ኧረ ጉድ ነው።
አንተ ሸዋ የሚለጉ አትናገር። ምን ጀምሬ ወዲያ ምን ብዬ እንደምነግረው እኮ ግራ ገበት ተቆኝ። አረካሻ ጀምር ብቻ አትታሽብህ ተናገር። ታላችሁ እንግዲህ ይደግ እኮ ተናገር። ታላችሁ እንግዲህ ይደግ መሆንን አቤት አይዞ እንግዲህ በርተት ቻል አታስናገር። ቆፍጠን አድርገህ እንግዲህ ቻለው ሾይ ጥሩንጓ ጓዛን ጠቅላ ተማዘልቃለህ እንግዲህ ረፈው። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ የደወል ምልክቷን መጫን አይርሱ። ጋራቲው የእናንተ